አንዳንድ ነገሮች እያወቃችሁ የምትቅለሰለሱት ነገር እስኪ የሚገርመኝ ነገር እግዚአብሔርን ብሩክ የትላንትና ቪዲዮ አላውቅም የምትሉ ሰዎች ብዙ ናቸው። ጠንቅቆ ነው የሚያውቀው በይዘው ጠንቅቆ ማለት ነው። ምክንያቱም እሱ እናውቃለን እንኳን ሄሚ እምቢ ስትል ሴቶች ጋር እንደሚሄድ አይደል እንዴ? የኔ ሳስበው ማለት ነው ብሩክ የተፈጠርከው ማለት ነው በሴት ዳም ነው። ስትፈጠር ከሴት ዳም ተጨምሮ ነው ያ ማለት የተፈጠርከው ማለት ነው። ገባህ? አሁን የተረዳሁት ማለት በአንድ ሴትን አንድ ሴት እሺ ካለልሽ በቃ ወዲያውኑ ሴት ጋር መሄድ ላንተ ልማድክ ነው። ልክ ናት ሄምዬ ለካ እኔ አልፈልግም ወደ ቤት መመለስ የምትይው ለዚህ ነበር። ብዙ ሰዎች አልተረዳናትም። እኔ ራሱ አልተረዳኋትም ነበር። ገባችሁ አይደለ? ግን አሁን ገባኝ። የምር ነው አሁን ገባኝ ጉዳቷ እንደምትጎዳ አውቃ ነው ለካ ገብቷት ማለት ነው። እናንተ አንተ እሷን ጋቢና ውስጥ አስቀምጤ ነው ወደ ሄሚ ጋር የምትመጣው። ፋክት እኮ ነው ይሄ። ሄሚ አልፈልግም አለች በቃ በቅናት እኮ ወይ ቀንታ ብትመለስ እኮ ነገ ተመልሳ እንደምትሄድ በምን እርግጠኛ ነህ አንተ? ቀንታ እንድትመለስ ነው እንደዚህ ያረክ ያለው ገባ? ቀንታ ሴት አመጣት ብሎ ቀንታ እንድትመለስ እንዴ? ለምንድነው ማለት ሀዘኗን የማለፍ የፈለካት ለምንድነው? እና ደግሞ በጣም ጥቅመኛ ነክ እግዚአብሔርን እንዴ 3 ቀን ነው 2 ቀን ሙሉ 3ኛ 4 ጊዜ ነው ቪዲዮ ያንተ ቤት ነው የተለቀቀው። ግን በዚህ ጊዜ ሄሚ ለማለቀቅ ነበረበት። ሄሚ ካልተገኘች አያለቀቅም ነው። ትገርማለህ። ሴትን ካላቀፍክ ሴት ያንተ እቅፍ ውስጥ ካልገባ በቃ ማለት ያለ ሴት እኮ መኖር አትችልም። ገባ? ያለ ሴት መኖር የሚባል ነገር አይችልም ብሩክ ማለት ነው። በጣም ነው የምትገርመው። እና ቡታጀሮች ደግሞ ልማዳቸው ነው ሲጀመር ማለት ነው። እያንዳንዳችሁ ሁላችሁም ዝሙተኞች ወራዳ ሁላ እናንተን ብለው ወንድ አሁን እናንተ ወንድ ተብላችሁ ትጠራላችሁ። የምር ነው። አሁን እንኳን እግዚአብሔርን ቡታጀሮች እንኳን ወንድ ነው ብሎ የሚጠሩት አሉ አይደለ? ወንድ ሳትሆኑ እናንተ ሴት ናችሁ። ገባችሁ? አሳዳቢዎች እና ደግሞ ብሩክን እንዳያችሁት እያሽቃበጠ ነበር። ምንም ነገር እንዳላወቀ ሰው ሆኖ ይቅለሰለሳል። ተው እንጂ ተው ሄሚ ባይሌ እንድትመለስ አይደለ ቀንታ እንድትመጣ ቤቴ ሲጀመር እኮ ሴት እኮ ማን እንደሚያመጣ ሄሚ እምቢ ስትል እኮ ማን ሴት ጋር እንደሚሄዱ እኮ አናውቅም። እኛ ለማስተማር ነው እንደዚህ እያሽቃባጥክ የምትመጣው አሽቃባጭ አስመሳይ። ዙሪያክ ላይ ያለው ሰውን ሳታስተካክል ሄሚ ትላለህ። ትገርማለህ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችኋለሁ? እግዚአብሔር ይመስገን። ውዶች እንዴት ናችሁልኝ? የረመዳን ስራ እንዴት እያደረገ ነው? መጥቼላችኋለሁ። ትናንትና ቪዲዮ እስካሁን እኔ በጣም እየገረመኝ ነው በእውነት ትናንትና እኔ ብቻ ነኝ ግን ሆዴ ባሰው እኔ ብቻ ነኝ እምባ ያለው እግዚአብሔርን ግን ለምንድነው አላውቅም። ብቻ የሆነ ስሜት ተሰምቶኛል አላውቅም። ገባችሁ? እና በጣም ይገርማል ውዶቼ። ሰው እኮ ሀዘንን እንድታለቅሱ ሴት ልጅ ናት አይደለ? ሄሚ ግን አልተጎዳችም። ሄሚ በምን ልክ እናንተ ዘንድ ላይ በምን ልክ እንደምትታይ አናውቅም። በይዘው የምረም እኮ ነው። እኔ ይሄ ነው የተረዳሁት። ሄሚን እንደ ወንድ ወይ ማለት እሷ ነች የበደለቻቸው። እሷ ነች ይሄ ሁሉ ችግር የፈጠረችው። እሷ ነች ህይወታችሁ ላይ ችግር ያመጣችው። አሪጋችሁ ነው ያያችሁ ያላችሁ ማለት ነውና በጣም ነው የምትገርሙኝ እግዚአብሔርን። በዚህ ልክ ላይ ግን ሴት ልጅ እንደዚህ ለማጎዳት መሞከራችሁ በጣም ይገርማል። አንደኛ ብሩክ፣ ሁለተኛ ፍፄ ገባ እና በጣም አሽቃባጭና አስመሳይ ናችሁ። ኦኬ በጣም አሽቃባጭና አስመሳዮች። ሄሚ ግን ለእናንተ ጥሩ ሰው ነበረች። ሚዲያ ላይ እኛ ያየነው ልክ ላይ ለእናንተ ጥሩ የምታስብ ሰው ነበረች። እናንተ ግን ያ የሷ ጥሩነቱን ግን በክፉ ነው የመለሳችኋት። ኦኬ በክፉ መለስካት። ብሩክ ጎን ቆሞ ብሩክ ለምን ጎኑ ብቻ ትቆማለህ? ተሸክመው እኮ ማዞር ትችላለህ። ፍፄ ገባ? አሽቃባጭ ይኸው 0 አስገቡ እኮ ሰብስክራይብ ይብከን 0 አስገቡ። ገባ? የሰውን እኮ ትዕግስት እኮ ያልቃሉ እኮ ወራዳዎች ሲጀመር የቡታጀራ ወንዶች ማለት ለትዳር ሳይሆን ለአዳር ራሱ አትሆኑም። እናንተ አስመሳይ ውሸታሞች፣ ወራዳዎች፣ ክብረ ቢስ ሁላ እናንተ ቡታጀራዎችን ወንድ ነው ብሎ የሚያፈቅር ሴት ራሱ እብድ ነው ሲጀመር። ገባችሁ? እናንተ ቡታጀራ ወንዶችን እናንተ ወንድ ነው ተብላችሁ የምትጠሩት ነገር እኮ ይገርመኛል። ወራዳ ዘር
ውሻ የውሻ ዘሮች ገባችሁ? እያንዳንዳቸው ውሾች ናቸው። በግ ሁላ እናንተን እኮ እናንተ ፍቅር አታውቁም እኮ ለብር ብቻ የምትኖሩት ምድረ ደነዞች፣ ምድረ ደነዞች። በጣም ነው የምታስጠሉት። በነገራችን ልንገራችሁ፣ በጣም በጣም ማለት ነው ከምነግራችሁ በላይ ነው የምታስጠሉት። ኦኬ። እና አስመሳይ ናችሁ፣ ውሸታሞች ናችሁ። ለፍቅር ሳይሆን ለአዳር ራሱ አትሆንም እናንተ፣ እየነገርኩ ነው። ኦኬ። ሴት ልጅ ህይወት ላይ እንደዛ እየጨወታችሁ ሴት ልጅን ለማስለቀስ እየሞከራችሁ እድሜ ልኮን ትኖራላችሁ እንጂ ምንም አታመጡም። ባይዜው ገባችሁ? ሄሚ ዛሬ ዝቅ ብትል ነገ ትነሳለች ማለት። በነገራችን ላይ እኔ አንድ ነገር ላስታወሳችሁ፣ ሄሚን የምትጎዷት ነው የሚመስላችሁ እንደዚህ ማድረጋችሁ። ኖ ኖ ኖ፣ ሄሚ መቼም ነው የማትጎዳው። እራሳችሁ ነው የምትጎዱት። እራሳችሁን የሚወደው ወዳጅ ታጣላችሁ። አንድ ሁለተኛ ደረጃ ላይ የተከበራችሁ ልክ ላይ መሬት ላይ ዝቅ ብለ ትዋርዳለ ማለት ነው። ገባ አይደለ? የተወደድክ ልክ ላይ ትጠላለ። እናንተ ሄሚን እንጣላለን ወይ ሄሚ ትጠላለች፣ ሄሚ ክፉ ነች ለማስባል ይቅርታ ለመጠየቅ አይደለም ሲጀመር የመጣው። አናቅም እንደ ለምን እንደመጣ ብሩክ ማለት ነው። አናቅም የመጣ በቀጥታ ማለት ነው። አንተ አስመሳይ ለይቅርታ አይደለም ሲጀመር ለኦዲየንሶች መልስ ልትሰጥ ነው እንጂ እና ሄሜን ፈልግ አይደለም። እና ደግሞ እዚህ ጋር ታምሌ ላይ ሄሜን ሲም ለምንድን ነው የምትጽፉት? አልተገኘችም አይደለ? ከሌለች ለምን ትጽፋለ የእሷን ስም? ለምን እሷ ከሌለች አይ እሷ ስሙ ወይም የሆነ ፎቶ ካልተለጠፋ ቪው የለም አይደለ? ለዚህ ነው አስመሳይ። እና ደግሞ በዚህ ይመጣላ እግዚአብሔር አላወራም ምንም ማለት በዚህ አይዲ ወይም ይሄን ንግግር መናገር የሚፈልገው ነገር አለ። በቀጣይ ቪዲዮ መጣላችኋለሁ እግዚአብሔርን እና እግዚአብሔር ያክብራችሁ እና እናንተን እሷ ያከበራችሁ ልክ ላይ አክብራችኋል። ጥፋት ላይ ጥፋት እየጨመርክ ማለት ይሄ የምርን እኮ ነው። ምን አርጋ ነው ጥፋት ላይ ጥፋት? ያን አስተካከል ስትል አንተ ግን ሄደ ሴት ጋ ነው። ይሄን አስተካከል ስትል አንተ ግን ሄደ ሴት ጋ ነው የምትለጠፈው። እድሜ ልክክን ማለት ነው። ማለት በሴት ዳም ነው እንደ የተፈጠርከው ብሩክ፣ በሴት ዳም ነው። ያለ ሴት መኖር አትችልም። ሴት ማለት ከሌለች ማለት ለራሴ ጊዜ ሰተ ምንድነው ያለችው? ለእውነትም ግን ከኔ ልትለይ ነው ምንድነው ብለ ማሰብ አትችልም አንተ ወራዳ ነህ። በይው ልንገርክ እሺ፣ ወራዳ ውሸታም ገባ። ሴታ አሳዳቢዎች በጎች ገባችሁ? ሰው እኮ በራሱ ጭንቅላት ይመራል። እናንተ በሰው ጭንቅላት የምትመሩት ውሸታሞች፣ ለብር ብቻ የምትኖሩት። ሲጀመር እናንተ እኮ ለብር እንጂ የምትኖሩት ለፍቅር የምታውቃላችሁ እንዴ? ቡታጀራ ወንዶች እኮ ፍቅር ያውቃል ብላችሁ የምታስቡት ሰዎች ኖ ኖ ኖ፣ ማፊ ፍቅር አያውቁም። ፍቅር ምን እንደሆነ ስለ ፍቅር ራሱ ተምሮ ራሱ አያውቁም። ሲጀመር ተማሩ እሺ፣ ስለ ፍቅር ልንገራችሁ። ስለ ፍቅር ተማሩ። ፍቅር ምን እንደሆነ ፍቅር እኮ ምን ያክል ዋጋ እንደሚያስከፍል ለምን ወዶ ሰው ምን ያክል ዋጋ እንደምንከፍል ማወቅ አለባችሁ። ገባ አይደለ? እና የምር በጣም ነው የምትገርመው። የምር ነው የምላችሁት። በጣም በጣም ማለት ነው። በጣም ከምነግራችሁ በላይ በጣም ትገርሙኛላችሁ። በዚህ ልክ ላይ ግን ሰው ሰገጤ ሆኖ ሲገኝ በጣም ነው የሚያስጠላው። ብሩክን ብትሆን አንተም ራሱ በጣም አስመሳይ ውሸታም ነክ። ገባ? አስመሳይ ውሸታም ፊት አሁን እንኳን አንተ ለጎደኛ አስበሃል ማለት ነው። ጥሩ አራክ በቃ ጀግና ነክ ማለት ነው አይደለ? ዋው ለብሩክ ጥሩ አራክ። ለብሩክ ታስባለህ፣ ትጨነቃለህ። በቃ እሱ እንዲያዝን አትፈልግም። አንተ ስራ እኮ ሄሚና ብሩክ ለማለየት ነው እንጂ ሌላ ነገር አይደለም እኮ። ጠንቅቀን እናውቃለን እኮ ብራዘር። ሁለቱም ለማለየት ነው። ምን አለበት ቢለዩ? ተለያይታችሁ እንደው ምን አለ ብንገላገል? የምረን እኮ ነው። ተለዩ። እንደዛ ክብረ ቤት ህይወት ላይ ከምትኖሩ ለምን አትለዩም ነው የኔ ጥያቄ። እግዚአብሔርን እንዴት አስተካከል ሲባል ሌላ ጥፋት፣ ለኛው መጀመሪያ ላጠፋው ጥፋት በስትክክል ይቅርታ ሳይጠይቅ ሌላ ጥፋት ማለት በህይወትክ ላይ ያደረሳችሁ በደል ካለ ለምን አትናገር? ሜዳ ላይ ወጥተ ብሩክ ማለት ነው። ሄሚ አንተ ላይ ያደረጋችሁ ነገር ካለ ለምን በግልጹን አትናገርም? ህይወትክ ላይ ያጠፋችሁ ነገር ካለ ላደረጋችሁ ነገር ካለ ማለት ሄሚ እንደዚህ ያደርገኝ ለዚህ ነው እንደዚህ ማድረገው ብለ ለምን ግልጹን አትናገርም?
በህይወትክ ላይ ያደረሰችው በደል ካለ እድሜ ልክን ደግሜ ደጋግሜ ልቦን ከምትሰብር ግልጹን ተናገሩ እስቲ እኛም እንስማ። እንዴ ልቧ እኮ ሰበርካት እድሜ ልኳን። ምንድነው በዚህ እድሜ ላይ እኮ ልታጨልላት ነው ወይ እንድትሞት ፈለክ እንደ ብራዘር? ምንድነው? በኢየሱስ ስም